ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ዛሬ ደግሞ ጎመን በበቆሎ እንዴት እንሰራለን የሚለውን አብረን እናያለን። አብራችሁን ቆዩ። ስለምትከታተሉን ሀሳብ ስለምትሰጡኝ አመሰግናለሁ። ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ላይክ ኮሜንት አድርጉ። ጠብቃለሁ። ወዳችኋለሁ። አብራችሁን እና እንደዚህ አድርጌ አዘጋጅቼ ሽንኩርታችንን እንከትፋለን። ሽንኩርት እየከተፍኩ ነው። ሽንኩርት ከትፍና የሚያስፈልገን ግብአቶች ሽንኩርት፣ ጎመን፣ በቆሎ፣ ነጭ ሽንኩርት ዱቄቱን ማድረግ ትችላላችሁ። እርጥቡን በቃ ሌላ ምንም የሚያስፈልግ የለም። ዘይት፣ ጨው፣ ቁንዶ በርበሬ ምናምን ማድረግ ከፈለጋችሁ ማድረግ ትችላላችሁ። እኔ ለጊዜው አላደረኩት። ነጭ ሽንኩርት የተፈጨ የተቀላቀለ ነው ያደረኩት። እንደዚህ በቀላሉ ከትፈን ከዛ ሽንኩርታችንን እንደዚህ እናበስላለን። ከዛ በኋላ ዘይት ያው አድርገን ነው ኦፍኮርስ ካበሰልን በኋላ ጎመኑን ከትፈን ማድረግ ብቻ። ጎመኑን በደንብ ጠቡት። በደንብ ካበሰልን በኋላ ትንሽ ሲቀረው በጣም ብስል ሳይል እናወጣለን። እንደዚህ አድርገን በቆሎ ዱቄታችንን ትንሽ ዘይት አድርገን መፍተን ማለት በቆሎ ነጭና ቢጫውን ነው የተጠቀምኩት። ቢጫ በቆሎ የበቆሎ ዱቄቱ ኮርንፍሌክስ። ከዛ ውሃ አድርገን በቃ ማብካት እንደሚመቸን አድርገን እንደዚህ አብኩተን መጥበሻችንን ሞቅ እናደርግና ለመደራረብ እንዲያመቸን ነው በሌላ መጥበሻ ያደረኩት። እዛ እንደዚህ ያድበለበልኩኝ ለመብላት እንዲመች ነው። እናንተ በሚመቻችሁ ሳይዝ ማድረግ ትችላላችሁ። ለመብላት እንዲመች ብዬ ነው ያድበለበልኩት። ከዛ እንደዚህ ያደረኩኝ ከደረደርኩኝ በኋላ ከዛ ሌላ ጎመኑን ከላይ ደረብበታለሁ በእንፋሎቱ እንዲበስል ማለት ነው።
እንደዚህ ያርኩ ሽፍና አደርገዋለሁ። ከዛ ደግሞ ሌላ ማድበል ብዬ አደርጋለሁ። በቃ ደረሰ ማለት ነው። ቀለል ያለ ምግብ ለልጆቻችሁም ደስ ይላቸዋል። እንቁላል የተደረገ ነው የሚመስለው እና የጾም እንደዚህ አድርጋችሁ መስራት ትችላላችሁ። በቆሎ ለልጆች ቆንጆ ነው፣ ጎመንም እንደዛው። ስለዚህ በብርቅ ለየት ያለ ምግብ ማለት ነው። ስለዚህ እንደዚህ አድርጋችሁ ሰርታችሁ ለልጆቻችሁ አብሉ፣ ለቤተሰባችሁ አብሉ፣ ለራሳችሁ ብሉ እላለሁ። ሀሳብ አስተያየት ካላችሁ ጻፉልኝ። ወዳችኋለሁ። እንደዚህ አድርጋችሁ ብሉ። እንዴት እንደሚጣፍጥ ባዮዶቼ ቴንኪው።